ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬ ደልማ መጠናል ልንጫወት ነው ከልጆቼ ጋር ቆይተናል። ወደ ሞል ከወጣን ዛሬ ግን መጠናል። ሞል በጣም ደስ ይላል። ደልማ ሞል በጣም ደስ ይላል እና ትንሽ ጊዜ አንድ ላይ እያወራን እንቀርጻለን ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ ኑሮ ሁሉም ሰላም ነው? እግዚአብሔር የተመሰገነ ይሁን። ጋር ሁሉም ሰላም ነው። የሀገሬ የኢትዮጵያ ልጆች በያላችሁበት ቦታ ሁላችሁ ሰላሙን ፍቅሩን ለእናንተ ይሁን እላችኋለሁ። ውድ ሀገሬ ልጆች በተረፈ ትንሽ ጊዜ ስለምቀርጽ ተከታተሉ። ውድ ሀገሬ ልጆች ውሎ እንዴት ነው? ስራ የሮመዳን ስራ እንዴት ይዟችኋል? እግዚአብሔር የተመሰገነ ይሁን። አሁን እየጨረስን ነው። ያ ሞል ውስጥ ነን ብያችኋለሁ። እየተጫወትን ነው ያለነው። እንግዲህ ይሄን ይመስላል ደልማ ሞል። ደስ የሚሉ ፍላወሮች አሉ፣ ደሳስ ይላሉ። ቦታው በጣም ደስ ይላል። እውነት በጣም ደስ የሚል ሞል ነው። ስፋቱ ደግሞ በጣም ሰፊ የሆነ ሞል ነው። እንግዲህ ደልማ ሞል ማያቅ ሰው አለ ብዬ አልልም። አብዳዊ ውስጥ በጣም ደስ የምትል ሞል ነች ማለት ነው። ውድ የማዳም ቅመሞች ሁላችሁ ውድ የኢትዮጵያ ልጆች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ቪዲዮዬን ወዳችሁ ስለምታዩልኝ በጣም አመሰግናለሁ ውዶቼ። አሁንም ቪዲዮውን እያያችሁ በርቺ ጠንክሪ ብላችሁ ሞራል ለምትሰጡኝ ውድ ሀገሬ ልጆች በጣም ከልብ አመሰግናችሁ አለሁኝ። የሚያማምሩ የልጅ ልብሶች አሉ፣ ደሳስ ይላሉ። ጨርሰን አሁን እየወጣን ነው ወደ ቤታችን ልንሄድ። ወደ ሹፌር ጋር እየሄድን ነው ማለት ነው። ያው መጫወቻ ቦታ ፎቅ ነው እና ወርደን አሁን ወደ ቤት ልንሄድ ወደ ሹፌር ጋር እየሄድን ነው ማለት ነው። ወርቅ ፈለጋችሁም ወደ ደልማ ብቅ ብላችሁ መግዛት ትችላላችሁ። እና እንደነገርኳችሁ ነው ደልማ በጣም ደስ የምታምር ሞል ነች። እውነት ቀለል ያለች ዘና ፈታ የሚያረግ ሁሉም ነገር ያለው ቆይቶብን አሁን ወደዛ እየሄድን ነው። ወደ ባብራይሲ እየሄድን ነው ማለት ነው። ወደ ባብራይሲ ቆም ያለው አለ ዛፍማ ነው። በጣም ሰው አለ። እንግዲህ ያው ጾም ስለሆነ እና በእግራችን ባብ ሲኒማ ተነስተን ወደ ባብራይሲ እየሄድን ነው ያለ ነው። ውድ የሀገሬ ልጆች ስራ፣ ጤና ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። ሰላማችሁ እመኝላችኋለሁ። ሁላችን በያለንበት ቦታ ሰላማችን ይብዛ።
አገራችንንም ሰላም ያርግልን እና እየሄድኩኝ ነው የምቀርጽላችሁ ማለት ነው። ከባብ ሲኒማ ተነስቼ ወደ ባብ ራይሲ እየሄድኩኝ ነው። ሹፌር እዛ ቆሟል። አሁን እየደረስኩኝ ነው። ያው ነግሬያቸዋለሁ እዚህ ደኒማ መሆኑ ወደ ደልማሞል መሆኑን ነግሬያቸዋለሁኝ። የመጣ ነው 10 ሰዓት ነው። አሁን እንግዲህ 1 ሰዓት ሆኗል። ተጫውተን የምንገዛዛው ነገር ነበረን። ልብስ ገዛዝተን እውነት ማክስ ብትገቡ የልብስ አይነት ነው የምትገዙት የምታገኙት። በጣም ደሳስ የሚል ልብሶች ታገኛላችሁ እና ገባ ብላችሁ እስኪ ወደ ማክስ የትኛው ማክስ ብትሄዱ አሪፍ እቃ ታገኛላችሁ። እንግዲህ ሹፌር አግኝቻለሁ። ሰላማችሁ ከእናንተ ጋር ይሁን። ሰላም ይብዛላችሁ። አሜን። የሀገሬ ልጆች ሁላችሁም ላይክ፣ ሰብስክራይብ ቪዲዮውን ጨርሳችሁ እዩ። ውድ የሀገሬ የወንዜ ልጆች እንግዲህ በዚሁ ሰናበታችኋለሁኝ። ቻው፣ ደህና ደሩልኝ። መልካም ከእናንተ ጋር ይሁን። መልካም ሌሊት ይሁንላችሁ። እንግዲህ ቪዲዮውን በማየት ላይክ ሰብስክራይብ ለምታረጉኝ አመሰግናለሁ። በርቺ ጠንክሪ ለምትሉኝም ሞራል ለምትሰጡኝ በጣም አመሰግናለሁ። ውድ የሀገሬ የወንዜ ልጆች በተረፈ መልካም ከእናንተ ጋር ይሁን። መልካም ሌሊት። ሹፌር መጥቶ አሁን ልንሄድ ወደ ቤታችን ልንገባ ስለሆነ